ምሳሌ ምዕራፍ 4 ቁጥር 1 እስከ ቁጥር 9 በጌታ ስም አብረን እናንብብ። እንደዚህ ይላል። እናንተ ልጆች የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ትምህርትን እሰጣችኋለሁና ሕጌን አትተው። እኔም አባቴን የምሰማ ልጅ ነበርሁና በእናቴም ዘንድ እወደድ ነበር፣ ያስተምረኝም ነበር። እንዲህም ይለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳም። ከአፌ ቃል ፈቀቅ አትበል፣ አትተዋት፣ ትደግፍህም አለች። ውደዳት፣ ትጠብቅህም አለች። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትህም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች። ብታቅፋትም ታከብርሃለች። ለራስህ የሞገስ አክሊልን ትሰጥሃለች፣ የተዋበ ዘውድንም ታበረክትልሃለች። አሜን። ለጌታ ክብር ሰጥተን እንቀመጥ። ሃሌሉያ። ክብር ለኢየሱስ ይሁን። የምናገርበት ሐሳብ ማስተዋልና ጥበብን አግኝ የሚል ነው። እስቲ አጠገባችሁ ያለውን ሰው ማስተዋልና ጥበብን አግኝ በሉት። አሜን። ዛሬ እንግዲህ የጸሎት ርዕሶቻችን ይቀየራሉ። አሜን። እግዚአብሔር የጸሎት ርዕሶቻችን ይቀይረው። አሜን። ምክንያቱም ትክክለኛውን ነገር ስንጠይቅ ብዙ ጊዜያችን የምናጠፋበት ነገር በዛው ስለሚመለስ እግረ መንገዱ የሚመለስ ነው። ስለዚህ እግረ መንገዱን በሆነ ነገር ጊዜ አናጥፋ። አሜን። ሃሌሉያ። የመጀመሪያው ቁጥር እንግዲህ ይህን ዝማሬ ሰለሞን እንደሆነ ይታመናል በሰፊው። የመጀመሪያው ቁጥር እናንተ ልጆች የአባትን ተግሣጽ ስሙ፣ ማስተዋልን ታውቁ ዘንድ አድምጡ ይላል። የመጀመሪያ ሲጀምር በግሳጼ አድምጡ፣ ስሙ፣ በማስጠንቀቅ ነው የሚጀምረው። ሕጌን አትርሱ፣ ስሙ፣ አድምጡ። እኔም አባቴን የማደምጥ ነበርኩኝ ብሎ ምናልባት ንጉሥ ዳዊት በጣም ይመክረው እንደነበረ የሚያስታውስበት ሁኔታ ነው። እና አድምጡ፣ አጥብቃችሁ ስሙኝ፣ መልእክቴን፣ ቃሌን፣ ትእዛዜን፣ እውቀትን አገኙ፣ ጥበብ ማስተዋልን ተቀበሉ የሚል ነው። እና ይህንን ማዕከላዊ መልእክት በያዘ ሁኔታ ነው። ለህይወት እንድትኖሩ፣ እንድትቀጥሉ፣ እንድትሰነብቱ፣ እንዲሳካላችሁ፣ ፍሬያማ እንድትሆኑ ስሙኝ ይላል። ታዘዙኝ፣ በሚታዘዝ ልብ ስሙኝ ይላል። ክብር ለኢየሱስ ይሁን። ልክ ምሳሌ 1 ላይ እንዳለው ማለት ነው። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እና በጠራው በጮህ ጊዜ ስላልሰሙኝ እነሱ ደግሞ በጭንቀታቸው በመከራቸው ሲጮሁ ስቅባቸዋለሁ እንደሚለው ማለት ነው። ስለዚህ ሳይረፍድ ጊዜው ሳይመሽ ስሙኝ፣ ጊዜው ሳይሄድ አድምጡኝ፣ ስሙኝ። ክብር ለኢየሱስ ይሁን። ስለዚህ በምርጫ እንድንሰማ ሞኝነትን፣ ተላላነትን፣ አለማወቅን፣ የራስን ነገር ጥሎ እግዚአብሔር የሆነውን ነገር እንድንሰማ የሚያሳስብ ክፍል ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ ወላጅ በዚህ ክፍል ላይ ዳዊት ያስተላለፈለትን አደራ እንደገና እሱ ደግሞ ለሚቀጥለው ትውልድ ያስተላልፋል እና አድምጡኝ፣ አድምጡኝ ይላል። አያችሁ፣ ሰው አውቃለሁ የሚል ሰው ምንም አይማርም። አውቃለሁ፣ እኔ እውቀት አለኝ፣ እኔ ችሎታ አለኝ፣ እኔ ግንዛቤ፣ ማስተዋል፣ ጥበብ አለኝ የሚል ሰው ምንም ሊቀበል አይችልም። ብሎክ ነው የሚያደርገው አእምሮ። ስለዚህ ተግሣጽን እንዲሰሙ ይናገራል። ማስተዋልን ታውቁ ዘንድ ምን አድርጉ? እስቲ አድምጡ በሉ። አድምጡኝ፣ አድምጡኝ። ክብር ለኢየሱስ ይሁን። እግዚአብሔር አድማጭ ጆሮ፣ የሚያደምጥ ጆሮ ይስጠን። አሜን። ክብር ለኢየሱስ ይሁን። ምክንያቱም ማድመጥ መታዘዝን ይፈልጋል። ማድመጥ ለመማር የተዘጋጀ ልብ ይፈልጋል። ቲቸብል ሀርትን ይፈልጋል። አንድ ሰራተኛ
ወደ መስሪያ ቤት ሲቀጠር አንድ ወጣት ሰራተኛ ልምድ ያላቸው ሰራተኞች የሚመክሩትን ምክር ላይሰማ ይችላል። ያው ወጣትነቱ ግርሙስናውም ካለ እኔ እችላለሁ ብሎ ሊገባ ይችላል። ግን የሆነ ጊዜ ሲጎዳ ነው እንዴት ነበረ ብሎ በኋላ ለመማር ሀምብል የሚሆነው ወይም ትሁት የሚሆነው። ብልህ የሆነ ግን መጀመሪያውኑ ከሌሎች ይማራል አይደለ? ራሱንም ከጉዳት ህይወቱን ከጥፋት ይጠብቃል። ስለዚህ የሚያደምጥ ሰው ራሱንም ነገውንም ጤናውንም ይጠብቃል። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ የሚናገረው በሰዎች ነው አይደለም? በአገልጋዮች በቃሉ ከሁሉ በላይ በመንፈስ ቅዱስ ይናገራል። በበሰሉ አማኞች ውስጣችን ባለ እግዚአብሔር መንፈስ ይመክረናል። የሚሰማ ልብ ካለን የህይወታችን አቅጣጫ ሊቀይር እግዚአብሔር አምላክ ይናገራል። ከሐዘን፣ ከስብራት፣ ከስህተት፣ ከተበላሸ እይታና ምልልስ ሊያወጣን እግዚአብሔር ይናገራል። አሜን። ክብር ለኢየሱስ ይሁን። ስለዚህ ዛሬ እንግዲህ ያለንበት ዘመን እንደምታውቁት ሰዎች ብዙ እናውቃለን የሚሉበት የምንልበት ዘመን ነው። ዛሬ ደግሞ እግዚአብሔር ቃል የሚለን የሚያዘን መንፈስ ቅዱስ እንድንሰማው ነው። አሜን። እውነተኛ ስኬት ያለው እግዚአብሔርን በመስማት ውስጥ ነው። እውነተኛ ጥበብ የሚመጣው ከእግዚአብሔር ነው። አሜን። እውነተኛ ምክር ያለው እግዚአብሔር ጋር ነው። ስለዚህ በዙሪያችን ያሉ ድምፆችን ዛሬ ጸጥ አሰኝተን በትህትና በየዋህነት በእግዚአብሔር እግር ስር መቀመጥ ይሁንልን። አሜን። ማርያም መልካም ዕድልን መረጠች፣ ከእርሷም ለመስማት ነው የተዘጋጀች የነበረችው። ጌታ የሚፈልገው የሚሰማው፣ አሜን፣ ሰምቶ የሚታዘዘው። ሁለተኛው ቁጥር ላይ መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ ይላል። ትምህርትን ነው መሰጣችሁ ይላል። ትምህርት፣ መልካም የሆነ ትምህርት፣ ጥሩ የሆነ ትምህርት እሰጣችኋለሁ። ለህይወት የሚሆን ትምህርት፣ ከስህተት የሚጠብቅ ትምህርት፣ ብርታትን የሚሰጥ ትምህርት፣ ችላ ልንለው የማይገባ ነገር ግን ብንቀበለው ህይወታችንን ሊለውጥና ብርቶች ሊያደርገን ፍጻሜያችንን ሊያሳምር የሚችል ትምህርት። አሜን። ክብር ለኢየሱስ ይሁን። ይህ ዝም ብሎ የሆነ ምንድነው የሚባለው ይሄ ማዕቀብ መጣል አይደለም። እንደሱ ሳይሆን የጌታ ትምህርት ከጥፋት የሚከልል ነው። አሜን። ከጥፋት የሚከለክል ነው። አሜን። አንዳንድ ጊዜ ትራፊክ እንትኖች ይበዙብናል አይደለም? ደንቦች፣ የፍጥነት ገደቦች፣ አንዳንድ ደግሞ እንትኖች ፍጥነት የሚቀንሱ ሀዲዶች፣ እነዚህ ለጥፋት ሳይሆን ለምንድን ነው? ሊመጣ ካለው አደጋ እኛን ለመከላከል ነው አይደለም እንዴ? ስለዚህ ታክሰን አክብረን እንደምንሄድ ሁሉ ማለት ነው። የእግዚአብሔርም ደግሞ ትእዛዝና ትምህርት እኛን ከክፉ ከከንቱነት ከጥፋት ሊታደገን ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ መስማት የማይችል ሰው፣ ፈቃደኛ ያልሆነ ሰው ከእግዚአብሔር ጋር አብሮ መጓዝ አይችልም። የጥበብን ጎዳናም ሊያውቅ አይችልም። ስለዚህ የግድ መስማት መቻል አለብን። አሜን። ለምን? ሳንሰበር እንድንማር። ጠቢብ ከሌላው ይማራል እንደሚባለው ማለት ነው። ሞኝ በራሱ ይማራል እንደሚባለው በራሳችን ደርሶብን እንዳንማር ማለት ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ደግሞ ቀኖቹ ክፎች ናቸውና ዘመኑን ዋጁ። እንዴት ተመላለሱ ነው የሚለው? እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ለምን? days are evil። ቀኖቹ ክፎች ናቸው። ከፊታችን ያለው የምንኖርበት ዘመን በጣም የከፋ፣ ከእግዚአብሔር ሐሳብ የሚያወጣ ብዙ ሰልፍና ውጊያ ያለበት፣ ከእግዚአብሔር ምክርና ከእግዚአብሔር ሕይወት ውስጥ እንድንወጣ ጠላት በብዙ የሚዋጋን ዘመን ላይ ነው ያለነው። ስለዚህ ጥበብ ከሌለን ያንን የጠላትን ሽንገላና አሰራር ኦቨርካም አድርገን አሸንፈን አፍርሰን መጓዝ ስለማንችል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ጊዜ ያለፈበት ምክር የለውም። የእግዚአብሔር ምክር ዘላለማዊ ነው። አሜን አሜን። ያዋጣናል። አሜን። እስቲ መስማት ያዋጣል በሉ። አሜን።
ክብር ለኢየሱስ ይሁን። ትምህርት አለው። 3 ቁጥር 3 ላይ እኔም አባቴን የምሰማ ልጅ ነበርሁና በእናቴም ዘንድ ወደድ ነበር ይላል። ስለዚህ ሰለሞን ምን ያክል ከቤተሰብ ከወላጆቹ ጋር የነበረውን ቅርበት መመሪያን የሚሰማ ልጅ እንደነበረ ይናገራል። ስለዚህ ይሄ ቀረቤታ ደግሞ በደንብ ከአባቱ ሊቀበል የተገባውን የእግዚአብሔርን ነገር እንዲቀበል እንደረዳው ነው የሚናገረው። ክብር ለኢየሱስ ይሁን። አሜን። እና ወላጆች የሆንን ለልጆቻችን ከእግዚአብሔር የሆነውን ነገር እንድናስተላልፍም የሚያስታውሰን ክፍል ነው። አሜን። ምክንያቱም ብዙ ጊዜ ሀብት፣ ትምህርት፣ እውቀት የሆነ ስኪል ዴቨሎፕ እንዲያደርጉን ልጆች የምንፈልገው ግን የእግዚአብሔርን ነገር ፈሪሃ እግዚአብሔርን ከኛ መውረስ አለባቸው። አሜን። ትተን መሄድ ያለብን የጽድቅን መንገድ። ምክንያቱም ሁልጊዜ ልጆች ይማራል፣ ሁልጊዜ ያዩናል። ስለዚህ ለልጆቻችን መተው ያለብን ያንን የቀናውን የደጋግ ሰዎች መንገድ እንደሚል ምሳሌ 2 ላይ ያንን የቀናውን የጽድቅን የቅድስናን ጎዳና ለልጆች ትተን ማለፍ መሄድ አለብን። አሜን። ያው ስለምናልፍ ማለት ነው። መጽሐፍ ቅዱስም ምሳሌ 22:6 ላይ ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። ክብር ለኢየሱስ ይሁን። ስለዚህ ልጆች ከምንነግራቸው ይልቅ የሚያዩት ኮንቲኒየስሊ ኮንሲስተንትሊ ስንሆን የሚያዩትን ነገር ያስታውሱታል ሁልጊዜ ማለት ነው። ስለዚህ ሆን ብለን የምንኖር ጥበብን የምንከተል ሰዎች መሆን አለብን። አሜን። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱስ በእውነት ከተማርን እግዚአብሔር አምላክ በቃሉ ሊያስተምረን ይፈልጋል። ትምህርት አሜን። አባቴን የምሰማ ልጅ ነበር፣ በእናቴም እወደድ ነበር፣ ያስተምረኝም ነበር፣ እንዲህም ይለኝ ነበር፣ ልብህ ቃሌን ይቀበል። አሜን። ክብር ለኢየሱስ ይሁን። እግዚአብሔር አምላክ እንድንማር ይፈልጋል። ልባችን የእግዚአብሔርን ቃል፣ የእግዚአብሔርን እውቀት፣ የእግዚአብሔርን ጥበብና ማስተዋል ለመቀበል መዘጋጀት አለበት። አሜን። እንደዚህ ነው እንግዲህ እግዚአብሔር የሚሰራው። ደቀ መዛሙርትንም የማፍራት ጥሪ የሁሉ የክርስቲያኖች ጥሪ ነው። ለፓስተር ወይ ለወንጌላዊ ወይም ደግሞ ለሆነ ኦፊስ ውስጥ ላለ አገልጋይ ብቻ የተሰጠ ሳይሆን ደቀ መዝሙር የማድረግ ተልኮ ጥሪ ለአማኞች ሁሉ የተሰጠ ተልኮ ነው። ክብር ለእግዚአብሔር። ስለዚህ ጥበብን ለሌሎች እንድናስተምር እግዚአብሔር አምላክ ይፈልጋል። ትእዛዜን ጠብቅ ይላል። ሃሌሉያ። በህይወት ትኖራለህ። በህይወት ምን ትላለህ? ትኖራለህ። ያስተምረኝ ነበረ። ልብ ቃሌን ምን ያርግ? ይቀበል። ልብ ቃሌን ምን ያርግ? ይቀበል። ክብር ለኢየሱስ ይሁን። ምክንያቱም ልቡ እግዚአብሔርን ቃል ማይቀበል ሰው ብዙ አለ ማለት ነው። ውጫዊ ሃይማኖት ስር ያልሰደደ፣ እውነት ስር ያልሰደደበት ማለት ነው። ስለዚህ እግዚአብሔር ቃል ለመቀበል የተዘጋጀ ልብ ያስፈልጋል። አሜን። ቃሉ ወደ ውስጣችን እንዲገባ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን እና ያ ወደ ውስጣችን እንዲገባ ህይወታችን እንዲቀይር ስንፈቅድለት እግዚአብሔር ቃል ገብቶ ቆሻሻውን ያስወግዳል፣ ያጠራል፣ እኛን ይሰራል፣ መንገዳችንን ያቃናል፣ አመለካከታችንን ይለውጣል፣ እይታችንን ይቀርጻል፣ ጥበብና ማስተዋልን ይሰጠናል። አሜን። ክብር ለኢየሱስ ይሁን። ስለዚህ ይሄ ሂደት ነው። እግዚአብሔርን ቃል በማስገባት ነው የጥበብ መንገድ መከተል የምንችለው። አሜን። ያለበለዚያ አንቀበልም እንል ከሆነ አንድ ዛፍ ድንገት አይወድቅም ማለት ከጥበብ እየራቀ የሚሄድ ሰው ድንገት መውደቁ አይቀርም። እግዚአብሔር ከዚህ ይጠብቀን። ትምህርትን እምቢ የሚል ሰው አንድ ቀን መጥፎ ቦታ ላይ ይወድቃል። እግዚአብሔር አምላክ መጨረሻችን ያሳምረልን። ስለዚህ ጥበብን የምንማር ሰዎች መሆን አለን። ጌታ ኢየሱስ እንኳን በምድር ላይ በጥበብና በሞገስ በእግዚአብሔርና በሰው ፊት በቁመት ምን ያደርግ ነበር ይላል? ያድግ ነበር ይላል። ስለዚህ ጌታ እንኳን በጥበብ ነበር ያደገው አይደል? በምድር ላይ በነበረበት ጊዜ እና ጥበብ በጣም አስፈላጊ ነው። ሃሌሉያ። ስለዚህ እኛም በጥበብ ማደግ አለብን። ሃሌሉያ። ደግሞ አልቲሜትሊ የእግዚአብሔር ጥበብ ማን ነው? ክርስቶስ ነው።
መጽሐፍ ቅዱስ የእግዚአብሔር ኃይል የእግዚአብሔር ጥበብ ማን ነው ይላል? ክርስቶስ ነው ይላል 1 ቆሮንቶስ ምዕራፍ 1 ላይ። ስለዚህ ይህንን የእግዚአብሔርን ጥበብ ክርስቶስን ለማወቅ ልባችን የተከፈተ ለመለወጥ እና ለመቀየር ፈቃደኛ የሆኑ ሰዎች መሆን አለብን ማለት ነው። እግዚአብሔር አምላክ ሁላችን ይርዳን። ሃሌሉያ። ብዙ ሰው ጥበብን ይፈልጋል፣ ግን ጥበብ የሚያስከፍለውን ዋጋ መቀበልና ማግኘት አይፈልግም። ከ5 እስከ 9 ያለው ክፍል ይህን ነው የሚነግረን። ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳ፣ ከአፌም ቃል ፈቀቅ አትበል ይላል። ጥበብን ምን በል? አግኝ፣ ማስተዋልን አግኝ፣ አትርሳም፣ ከአፌን ቃል ፈቀቅ አትበል። አትተው አትደግፍህም አለች፣ ውደድ አትጠብቅህም አለች። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትህም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች፣ ብታቅፋትም ታከብርሃለች። ለራስህም የሞገስ አክሊልን ትሰጥሃለች፣ የተዋበ ዘውድንም ታበረክትልሃለች። ጥበብን ምን አርግ? አግኝ። እነዚህ 3ቱ ነገሮች እውቀት፣ ማስተዋል፣ ጥበብ የተያዙ ናቸው። እንደ ሰንሰለት የተገመዱ ነው፣ ወይም እንደ ላዳር እንደ መሰላል ስቴፕ በጣም አስፈላጊ ሆኖ የተገጣጠሙ የተያዙ ነገሮች ናቸው። እውቀት ብቻ ኖሮን ማስተዋል ላይኖረን ይችላል። ደግሞ ትክክለኛ እውቀት የሌለው ሰው ዝም ብሎ ማስተዋል ብቻ ቢሆን ብልጣብልጥ ብቻ ይሆናል። ስለዚህ ሊያጠፋ ይችላል። ተያያዥነት ያለው ነገር ነው። እውቀት የሚለው ትምህርት፣ እውቀት የሚለው መረጃ መመሪያን ከማግኘት ጋር የተያዘ ነው። ከልምድ ሊሆን ይችላል፣ ከትምህርት፣ ከቅዱሳት መጽሐፍት የምናገኛቸው መረጃዎች፣ ክህሎቶች፣ እውነታዎች እነዚህ እውቀት ይሰጡናል። እና ከሴኩላር የሆነው ታሪክ ሊሆን ይችላል፣ ስለ ሳይንስ ሊሆን ይችላል፣ ስለሆነ ፖለቲካል ነገር ሊሆን ይችላል። የሆነ እውቀት ልናዳብር እንችላለን። ስለ ምድራዊው ነገር፣ ስለ ኑሮ፣ ስለ ኢኮኖሚ ሊሆን ይችላል። እውቀት ልናገኝ እንችላለን። ግን ማስተዋል የሚለው በጣም ዲብዝ ያለው ነገር ነው። ከማንበብ ከመመልከት ባሻገር በመመልከት በማንበብ በመስማት እውቀትን እናገኝ እንችላለን። እውቀት ምን የሚለውን ነገር ልናዳብር እንችላለን። ሮው ፋክቱ ኢንፎርሜሽኑ ስለሆነ ነገር ኖሌጅ ሊኖረን ይችላል። ግን ያ የሰበሰብነው እውነትና መረጃ ብቻ በቂ አይደለም። አያችሁ፣ እግዚአብሔር ቅዱስ ነው የሚለው እናነባለን መጽሐፍ ቅዱሳችን ላይ። ግን ያ ማለት ምን ማለት ነው የሚለው መረዳት አለብን። አያችሁ፣ ያ ማለት ምንድን ነው? እግዚአብሔር ቅዱስ ነው ብቻ ብለህ ከተውክ ከእውቀት አለ። እግዚአብሔር ቅዱስ እንደሆነ እውቀት አግኝተሃል፣ ግን ምን አስተዋልክ? ስለዚህ ማስተዋል መረዳት የሚለው ሞር ጥልቀት ያለው ነገር ነው። በተለይ ለምን የሚለውን ጥያቄ ይመልሳል። ለምን እግዚአብሔር ቅዱስ ነው ካልክ በኋላ በግዴለሽነት ወደ እርሱ መቅረብ አይቻልም የሚለውንም አብረ መረዳት ስትችል ማለት ነው። እግዚአብሔር ቅዱስ ነው ካልክ በኋላ እንደፈለኩ በፊቱ መመላለስ አልችልም፣ ከእሱ ጋር ለመኖር ቅድስናን ይጠይቃል የሚለውን ስትገነዘብ ስትረዳ ማለት ነው። ክብር ለኢየሱስ ይሁን። መረዳት፣ ማስተዋል፣ አንደርስታንዲንግ፣ ከእውቀት ጀርባ ያለውን ነገር መረዳት አስፈላጊ ነው። ስለ አንድ ነገር ከማወቅ ባሻገር ያ ነገር ለምን እንደሆነና የዛን ነገር ሁኔታ በደንብ ማስተዋል መቻል ማለት ነው። አንድ ማሽን እንዴት እንደሚሰራ ልታውቅ ትችላለህ፣ ግን እያንዳንዱ የዛ ማሽን ክፍሎች የሚኖራቸውን ተግባራት መረዳት ደግሞ ማስተዋልን ይጠይቃል። ስለዚህ ሞር ሜካኒካል የሆነውን ነገር ለምን የሚለውን ነገር በተለይ ይመልስልናል ማስተዋል። ስለዚህ ከእውቀት ጀርባ ያለውን አመክንዮና የተለያዩ ነገሮችን ጽንሰ ሀሳቦችን መረዳት ማገናዘብ እንድንችል ዘወር ብለን እንድናያይዝና ነገሮችን እንድናነጻጽር መቻል ማለት ነው። የአንድ ነገር ውጤት መንስኤውንም መረዳት መቻል። ክብር ለኢየሱስ ይሁን። አሜን። እዚህ ማስተዋል በጣም አስፈላጊ ነገር ነው።
ለህይወታችን በጣም አስፈላጊ ነገር። አያችሁ፣ የጠላትን ሽንገላ ለማፍረስ ማስተዋል መቻል አለብን። አያችሁ፣ የሚወረወርብንን የጠላትን ሽንገላ ለማምከን ማስተዋል በጣም አስፈላጊ ነው። ስለዚህ ውሸትን ለመለየት አያችሁ፣ የተቀባ ነገር ጠላት ሲያመጣ ለይቶ ኖ ለማድረግ ለማለትና የጠላትን ስራ ከንቱ ለማድረግ ማስተዋል በጣም አስፈላጊ ነው። ጥንቃቄ ይጠብቃል። ማስተዋል ምን ያደርጋል ይላል መጽሐፍ ቅዱስ? ይጋርዳል። ስለዚህ ጥንቃቄ፣ ማስተዋል አብረው የሚሄዱ ነገሮች ናቸው። ትክክለኛ የሆነ ግንዛቤ፣ ጤናማ የሆነ እይታ፣ ግምገማ፣ ስለ ህይወት ትክክለኛውን አቅጣጫ መለየት፣ ማየት፣ መንፈሳዊውን ጉዳይ በትክክል መተርጎም መቻል እግዚአብሔር ይርዳን። አሜን። ማስተዋል ነው። ማስተዋል ስለሆነ አትክልት ወይም ደግሞ እጽዋት ወይም ዘር እውቀት ሊኖረን ይችላል። ግን ያንን እውቀት እንዴት አፕላይ እናድርገው የሚለው ደግሞ እንዴት እናውረደው መሬት ላይ የሚለው ማስተዋል ይጠይቃል። ጥበብ ከዚህ ደግሞ ዘለቅ፣ ከዚህ ደግሞ ወደ ውስጥ የሚገባ ጥልቀት ያለው ነገር። ጥበብ ደግሞ ከዚህ ባሻገር ከእውቀትና ከማስተዋል ባሻገር አንድን ነገር መቼና እንዴት ማድረግ እንደምንችል ማወቅ መቻል ማለት ነው። ክብር ለኢየሱስ ይሁን። መቼና እንዴት ማድረግ እንችላለን። ክብር ለኢየሱስ ይሁን። ስለዚህ ለምሳሌ ስለ ሜካኒክስ እንዴት ይሰራል ይሄ ማሽን የሚለውን አወቅ፣ ግን የሆነ ስፔሲፊክ ታይም ላይ ሙቀቱ ከፍተኛ ሲሆን ምንድነው የምታደርገው? የሆነ ነገር ቢከሰት ምንድነው የምታደርገው? ይሄ ስፔሲፊክ የሆነ ጥበብን የሚጠይቅ ጉዳይ ነው። ስለዚህ ላለንበት ሁኔታ ትክክለኛውን ፍርድ መስጠት መቻል። የጠቢብ ልብ ጊዜና ፍርድን ያውቃል ይላል። አሜን። ልክ ሰለሞን ከእግዚአብሔር የጠየቀው ምንድን ነው? ጥበብና ማስተዋልን ነው የጠየቀው አይደለም? እግዚአብሔር ደስ አሰኘውና ይህን ብቻ ሳይሆን ያልጠየከኝን ብልጥግና ሰጥቻለሁ፣ ከአንተ በፊትም ከአንተ በኋላም ከሚኖሩ ነገስታት ሁሉ የበለጠ ብልጥግና ሰጥቻለሁ አለው። እና ከዛ በኋላ አንድ ነገር ሀፕን አደረገ። ሁለት ጋለሞቶች መጡ አይደለም ለፍርድ። ከዛ ሁለቱም ልጄ ነው ይላሉ ያንን ሕፃን። ነገር ግን አንዷ ተኝታ ገላው ነበር። ሰርቃ ነው ልጄ ነው ያለችው። እና ትክክለኛ ፍርድ ነው የፈረደላቸው። ሰይፍ አምጡ ለሁለት ሰንጥቄ አካፍላቸዋለሁ አላቸው። ሲላቸው እውነተኛ እናት የሆነችው አይ ልጄን ነካት፣ በቃ ትውሰደዋለች፣ እሷ ነች እናት ይዋላል። ለዛ ሁኔታ ለዛ ጥያቄ ትክክለኛ ፍርድ መስጠት መቻል ጥበብ ነው። ክብር ለኢየሱስ ይሁን። አሜን። ሐዋርያው ጳውሎስ የጥበብና የመገለጥ መንፈስ የክብር አምላክ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ይላል። ክብር ለኢየሱስ ይሁን። ጥበብ ከትምህርት አታገኝም። ጥበብን ከሰው ሰምተህ አታገኝም። ጥበብን ብዙ መጽሐፍ ስላነበብክ አታገኝም። ጥበብ የሚገኘው ከእግዚአብሔር ዘንድ ብቻ። ክብር ለኢየሱስ ይሁን። እንዲሁም የጥበብ መንፈስ ይላል፣ የመገለጥ መንፈስ። ስለዚህ ይሄ ጥበብ የሚለው በጣም ዲብዝ ያለው ነገር ነው። ያዕቆብም ላይ ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል ይላል። ከእግዚአብሔር የምንቀበለው ነገር ነው ጥበብ። ክብር ለኢየሱስ ይሁን። ጌታ ኢየሱስ የእግዚአብሔር ጥበብ ነው አይደለም? ስለዚህ በጥበብ ነው የተመላለሰው። በጥበብ ነው ነፍሰ ገዳዮች ሊገሉት የሚፈልጉ ሰዎች መካከል ነው ያገለገለው አይደለም? ግን በጥበብ ነበር ያገለገለው። እስቲ ንገረን፣ ለቄሳር ግብር መክፈል ተፈቅዷልን ይሉታል። ሊያጠምዱት ነው እነሱ። መረጃ ይዘው መጥተው የቄሳር ሰዎች እንዲይዙት እንዲታሰር እንዲፈረድበት ነው። ከዛ አምጡ ሳንቲሙን ስጡኝ፣ የግብር ሳንቲም የማን ጽሕፈትና መሰል ነው ያለው ብሎ ሲጠይቃቸው የቄሳር ለቄሳር፣ እግዚአብሔር ለእግዚአብሔር ስጡ ይላቸው ነበር። ይሄ የእግዚአብሔር ጥበብ ነው።
ላላችሁበት ሁኔታ ትክክለኛ የሆነውን ነገር ማድረግ፣ ፍርድ ማፍረድ፣ መለየት መቻል ማለት ነው። ያዕቆብ ምዕራፍ 3 ላይ ከእናንተ ጥበብና አስተዋይ ማን ነው ይላል። ቁጥር 13 ላይ በመልካም አኗኗር ስራውን በጥበብ የዋህነት ያሳያል። ስለዚህ የላይኛይቱ ጥበብ ብሎ የሚለው አለ። ላይኛይቱ ጥበብ በመጀመሪያ ንጽሕት፣ ታራቂ፣ ገር፣ እሺ ባይ፣ ምሕረት፣ በጎ ፍሬ፣ ጥርጥርና ግብዝነት የሌለባት ብሎ የሚለዋል። የጽድቅ ፍሬ በሰላም ለሚያደርጉ ሰዎች በሰላም ይዘራል። ስለዚህ የላይኛይቱ ጥበብ አለ። ከዛ ደግሞ የአጋንንት፣ የምድር፣ የስጋ የሚለው አለ። ጥበብ ዲዘርን ማድረግ አለብን። ከእግዚአብሔር የሆነውን ጥበብ እንድናገኝ እግዚአብሔር ይፈልጋል። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ በዚህ ክፍል ላይ ይህንን ጥበብ እንድናገኝ ነው የሚነግረን። አሜን። ቤት እንዴት እንደሚሰራ ማወቅ፣ እንጨት፣ አሸዋ፣ ድንጋይ፣ ብረት ምናምን እንደሚያስፈልግ ሁላችንም እናውቃለን። አምጥቶ ቢቆለል ግን ዲዛይን ይፈልጋል አይደለም? ዝም ብሎ ስለመጣ ብር ስላለን ቤት መስራት አንችልም። ያንን ንድፍ መስራት ማስተዋል ይጠይቃል። ምን አይነት ቤት ነው? አቅም ምን ያክል ነው? ስንት ፎቅ ነው መስራት የፈለግከው? መሰረቱን ስንት ሊሆን ይችላል ብሎ ያንን ለማገናዘብ ማስተዋል ይፈልጋል። ከዛ ደግሞ ያንን ንድፍ ተጠቅሞ መሳሪያዎችን ያለን ሪሶርስ ተጠቅሞ ያንን ቤት እንደገና ለመገንባት ምን ይፈልጋል? ጥበብ ይፈልጋል። ጥበብ ይፈልጋል። ክብር ለኢየሱስ ይሁን። ቤት በጥበብ ይሰራል ይላል እግዚአብሔር ቃል። እግዚአብሔር ምድርን በጥበብ አጸናት ይላል። ስለዚህ ጥበብ ሞር ፕራክቲካል የሆነውን ነገር ነው የሚያሳየን። ስለዚህ ግንዛቤ ማስተዋል ጥሩ ነው። ከዛ ደግሞ ጥበብ ፈርዘር ትክክለኛ እርምጃ መውሰድ የመቻለን አቅም፣ ጉልበትን፣ አቅምን ያሳያል። ክብር ለኢየሱስ ይሁን። ስለዚህ ትክክለኛ ፍርድን፣ ትክክለኛ የሆነውን ውሳኔ ማድረግ ጥበብ ነው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ዛሬ ትክክለኛ ጥያቄ እንጠይቃለን። ጥበብን እግዚአብሔር እንዲሰጠን፣ አሜን፣ ማስተዋል እንዲሰጠን፣ ፍርድን መፍረድ እንድንችል፣ ትክክለኛ የሆነውን ነገር ማድረግ እንድንችል፣ እግዚአብሔር በሰጠን ነገር ላይ ፍሬያማ እንድንሆን፣ እግዚአብሔር የሰጠን ነገር ማስተዳደር እንድንችል፣ ትክክለኛውን ነገር መምረጥ እንድንችል፣ ወላጆች ልጆቻችንን በትክክል ማስተዳደር ማሳደግ እንድንችል፣ ትዳራችንን በትክክል በእግዚአብሔር መንገድ ማቆየት እንድንችል፣ ከእግዚአብሔር ጋር መሄድ እንድንችል የጥበብ መጀመሪያ ምንድን ነው ይላል ምሳሌ 1:7 እግዚአብሔር ምን ማለት ነው? መፍራት ነው ይላል። ስለዚህ እግዚአብሔር መፍራት ያለበት ጥበብ መሰረቱ እግዚአብሔር መፍራትን የያዘ ጥበብ መሰረቱ እግዚአብሔር መፍራት የሆነ ጥበብ፣ ይህን ጥበብ ያስፈልገናል። አሜን። ጌታ ኢየሱስ ወደ ሳምራዊቷ ሴት ሲመጣ በጥበብ ነው የተናገራት አይደል? ብዙዎቻችን እንደዚህ አይነት መገለጥ ይዘን ብንመጣ አንቺ ጋለሞታ ወይም ደግሞ ኃጢአተኛ ሴት ንስሐ ግቢ፣ 5 ባሎች የቀየርሽ፣ 6ኛ ባል ያዝሽ ምናምን ነው ብዙ ጊዜ የምንለው። አፕሮቻችን እንደዚህ ስለሆነ ብዙዎቻችን ጌታ ኢየሱስ መጥቶ ህይወቷን እያወቀ ምንድን ያላት? ውሃ ጠጪ። ኮኔክሽን ሪሌሽንሺፕ ነው የመሰረተው። በሷ ልክ ነው ወርዶ የነገራት። ይሄ ዊዝደም ነው። መልእክት አለኝ ማለት መልእክቱን ማቅረብ እችላለሁ ማለት ነው። እግዚአብሔር ጥበብ ሊሰጠኝ ይገባል፣ እንዴት እና መቼ ማቅረብ እንዳለብኝ። አሜን። እዚህ ከእግዚአብሔር መማር፣ ከጌታ ኢየሱስ መማር በጣም አስፈላጊ ነው። ክብር ለእግዚአብሔር ይሁን። ጥበብ ያስፈልገናል። ዘመኑ ክፉ ነው። ይህንን ዘመን ለማዋጀት ጥበብ ያስፈልገናል። ጥበብን አግኝ ይላል። ማስተዋልን አግኝ፣ ከሀብት ሁሉ ማስተዋልን አትረፍ። አንዳንድ ጊዜ ትርጉሞች ምን ይላል? ሀብትን ሁሉ ብታጣ እንኳን ይላል ማስተዋልን አግኝ። ማስተዋልን ያዝ። ማስተዋልን ካገኘ ሀብትን ሁሉ ብታጣ እንኳን ሁሉ ነገር ድምጥማጡ ቢጠፋ ችግር የለው። ማስተዋልን
ዋና ማግኘት ነው። ክብር ለኢየሱስ። the principal thing ይላል። ዋናው ነገር ቁልፉ ነገር ማስተዋል ነው። ማስተዋል ነው ከሀብትም ከብርም ከወርቅም የሚበልጠው። ምሳሌ 8 ላይ እንደዚሁ ከቀይ ዕንቁ ይበልጣል ዋጋዋ ይላል። ኢዮብም ላይ ስለ ጥበብ ሲል የጥበብ ዋጋ እጅግ ውድ ነው። ነገስታት በእኔ ይነግሳሉ፣ ነጋዴዎች በእኔ ይነግዳሉ። ስለዚህ በጣም አስፈላጊ ነው ጥበብ። ህይወትን የሚሰጥ ነው፣ ህይወትን የሚጠብቅ ነው። ከመሰናከል ከማፍረስም ከማሰናከልም የሚጠብቅ ነው። ስሜታዊ ሆነ እንዳንሄድ እያችሁ ግብተኛ የሆነ ውሳኔ እንዳንወስን ጥበብ አይነተኛ ነገር ነች። ክብር ለኢየሱስ። ጊዜን መዋጀት የምንችለው ጥበብን ስናገኝ። ጥበብን አገኝ፣ ማስተዋልን አገኝ፣ ከፍ ከፍ አድርጋት። እርሷ ምን ታደርጋለች ይላል? ከፍ ከፍ ታደርጋለች፣ ብታቅፋትም ታከብርሃለች። ለራስህ የሞገስ አክሊልን ትሰጥሃለች፣ የተዋበ ዘውድንም ታበረክትልሃለች ይላል። ክብር ለኢየሱስ አሜን። ስለዚህ መልእክቴን ሳጠቃለሁ ቅዱሳን፣ ቸርች እንመጣለን፣ እንማራለን፣ እናነባለን፣ ባይብል ጥናት እናደርጋለን፣ እንጸልያለን። እግዚአብሔር ጥበብ ካልሰጠን ወገኖች ትክክለኛውን ውሳኔ ማድረግ፣ ህይወታችንን ወደፊት መምራት አንችልም። ጊዜያችንን መዋጀት አንችልም። እግዚአብሔር ጥበብ ሊሰጠን ይገባል። አሜን። ለዚህ ነው ሐዋርያው ጳውሎስ ጸልያለሁ፣ እንበረከካለሁ። ለምን? እግዚአብሔር የጥበብና የመገለጥ መንፈስ ምን እንዲላችሁ እንዲሰጣችሁ። ዲዘርንመንት፣ መለየት መቻል፣ ትክክለኛ ውሳኔ መወሰን፣ ትክክለኛውን ነገር ማድረግ፣ ጊዜን መዋጀት መቻል። አያችሁ፣ ይሄ ጥበብ ይጠይቃል። ጥበብ ይጠይቃል። ዋጋው እጅግ ውድ ነው። የጥበብ የትም ቦታ አትገኝም። በጣም ኤክስፔንሲቭ፣ ከእግዚአብሔር ነው የምትገኘው። በተለይ ምሳሌ ላይ በጣም ብዙ ስለ ጥበብ ይናገራል። ከጊዜ አንጻር ወደዛ ውስጥ አልገባም። ጌታ ይርዳን። ስለዚህ ዛሬ የጸሎታችንን እንፈትሽ። እግዚአብሔር የጥበብ መንፈስ እንዲሰጠን እንጸልይ። ጌታ ሆይ ዘመኑ ክፉ ነው፣ ይህንን ዘመን ማለፍ የምችልበትን ጥበብ ስጠኝ። ቀኖቹ ክፉዎች ናቸው። ራሴንም ጠላትንም ስጋንም ክፉ ሰዎችንም ማሸነፍ የምችልበትን ጥበብ ስጠኝ። ጥበብ ያስፈልጋል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ብቻውን ተዋግቶ ነው ዓለም ያሸነፈው አይደለም እንዴ? ሲኦልን ሞትን ድል ያሸነፈው የእግዚአብሔር ጥበብ እሱ ነው። አሜን። እሱም መከተል ይሆነልን። አሜን። የጌታ ህይወት ይብዛልን። እግዚአብሔርን መፍራት ይብዛልን። እግዚአብሔርን ማወቅ ይብዛልን። እግዚአብሔር የጥበብ መንፈስን ይስጠን።